አብርሽ እኔ አብርሽን የምደግፍ ሴት አይደለሁም፣ ግን የሆነ ሰው ያስፈልገዋል። የሱ ፋሚሊዎች ወይም ደግሞ እናት አባቱ አብርሽን ቀርበው ሊያዩት ይገባል፣ ትኩረት ሊሰጡት ይገባል። ልጁ ምንም ትክክል ያለው ሁኔታ ላይ አይደለም ማለት ነው። ልክ እንደ በግ እየተነዳ ነው ያለው። ሰላም ቤተሰብ እንዴት ናችሁ? ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። የሩቲ አድናቂዎች ናችሁ ብዙዎቻችሁ ቤቴ ያላችሁት፣ በጣም ነው የማመሰግነው ስለምታበረታቱኝ ማለት ነው። አብርሽ ግን ሰሞኑን ያለበት ሁኔታ ምንም ትክክል አይደለም። በቃ አለ አይደለ እንደዚህ በል እንደዚህ አድርግ ምናምን ልክ እንደ ሕፃን ልጅ አይነት ነገር ነው አክት እያደረገ ያለው ማለት ነው። አይ ኖ ይሄ ነገር ምናልባት ለቢዝነስ ስለሆነ እየተጠቀሙበት ያሉት ስራቸውን ኦኬ እንደዛ ብለን ልናስብ እንችላለን። ግን ከበዛ ከመጠን በላይ ከሆነ ብዙዎች ደግሞ ይሄ ልጅ ድግምት አድርጋበት ነው እያላችሁ ነው ያላችሁት። ይሄ ነገር እውነት ከሆነ ህይወቱ አስጊ ደረጃ ላይ ነው ያለው ማለት ነው። አብርሽ ህይወቱ አስጊ ደረጃ ላይ ነው ያለበት። ስለዚህ የቅርብ ቤተሰብ የለውም እንደ እሱ ልጅ ግን የቅርብ ቤተሰብ የለውም እንዴ። ወንድሙ ራሱ በቃ እየተጫወተ ነው ያለው፣ እየቀለደ ነው ያለው። ወንድሙ ራሱ ልብ ብለህ ማየት አለብህ። እውነት ኤፍሬም ማለት ነው። ኤፍሬም አብርሽን ልትከታተለውና ቦታ ሰጥተህ ነገሮችን እንድታይ መሆን አለብህ። ኤፍሬም በተለይ ኤፍሬም፣ በነገራችን ላይ አንተም ጌም ነው እየተጫወክ ያለኸው